ጎጃሜ ትግሬ ናፋቂ ነው እነ ዘመነ ካሴ ራሱ ትግሬ ናፋቂ ናችሁ ምን ነገር አለበት ጎጃሜ በሙሉ ትግሬ ናፋቂ ነው ፓርላማ የገባው ደሳሌ ጫኔ ህዋት ይሻለናል አለኩ እነ ዘመነ ካሴ ይወጡ የሚደሰክሩት አለ ትግሬ ጋር እንሰራለን ትግሬ ናፋቂ ነው ግን ትግሬ በዮሐንስ ጊዜ ጎጃምን ሁለት ጊዜ ነው የጨፈጨፈው ሞጣ ቀራኒው ምን ነው አይታረስ በረሳ ላይ መጣው ከዚያ እስከዚህ ድረስ የተባለኮ ጨፍጭፈው ነው ዛሬ አማራ እናቶቻችን የጎጃም አያቶቻችን ጥቁር ሻሽ የሚለብሱ የኔ እናትና አያቴ ጸጉሯ ዞማ ነው የምትቆርጠው ትጋላስ ከፋኖ ድረስ ትግሬ ናፋቂ ነው አስረግጬ ነው ምነግርህ ምንም ልታመጣችል ምን ነገር አለበት ፓርላማ የገባው የኢንደራሲ ኃላፊ ነኝ የሚለው ዶክተር ደሳሌ ጫኔ ህዋት ይሻለናል ይላል አየው አንተ ትግሬ ናፋቂ አንለቅ አንተ ነው በርግደን ምናጠፋ ቆሻሻ ቆርጠና ከለ ለዚህ ወራዳ ዶክተር ነኝ ምናምን አውቃለሁ እኮ አንተ ባአዴኑ ነኮ ህዝብ ስታስተዋውቅ እኮ አማራ የሚለውን ዘለው ነው ይርክ ትግሬ በሻንጉል ምናምን ወራዳ ትግሬ ናፋቂ ነው ጎጃሜ አስረግጬ ነው ምነግር ነዘመነን ለማርሸት ምናምን ህዋት ይላሉ ምናምን ባለሀብቱ ምናምን ባለሀብቱ ደግሞ የጎጃም ባለሀብት ትግሬ ናፋቂ ነው ለምን በለኝ 18 መኪና ነው 10 መኪና በ420 አባዙት 5000 ኩንታል ጭኖ ለትግሬና ተሄደው ጎጃሜ ነጋዴ ነው ባለሀብት ትግሬ ናፋቂ ነው የጎጃም ባለሀብት ራሱ 10 መኪና እህል ጭኖ የሄደው ለትግሬና ተራበችብኝ ነው ግን የጎጃም ልጆች አዲስ አበባ ተሰደው በረንዳ ላይ ወድቀው በረንዳ ላይ እንኳን ማታ እንዳይተኙ እየተከለከሉ ዞርበሉ ቆምጬ እየተባሉ ፎጣ ለባሽ እየተባሉ ተከልክለው እኛ ግን ህዋት እናመልካለን ህዋት እናፍቃለን ጎጃሚዎች አስረግጬ ነው ምነግር ምን እንደምታመጣ ያለ ገና ብትንትን ነው ማወጣው የታዳ ስካፍንጫ ነው ምነግር እኔ ለአማራ ነው የምታገለው ለአንድ ግለሰብ አላነግስም ወራዳ ከናስራስ ጀምሮ ትግሬ ትላለ እየሰማናችሁ ነው በሚዲያ ትግሬ አምላካዮች ናችሁ ማለት ሁለት ጊዜ ጎጃም ህዝባችን ያዋረደ ነው ወሎን አንድ ጊዜ 30,000 አማራ አርዶ ሄደ 83 ሲመጣ ጨፍጭፎ ነው የመጣ 28 ዓመት ገሎናል 2 ዓመት መጥቶ ጦርነት ክልሉን አውድሞብናል እስካሁን የሚያርደው ወለጋ ላይ እሱ ነው ትግሬ ናፋቂ ነው ጎጃሜ እንደራሲ ነው ምን ብሎ ፓርላማ የገባው ህዋት ይሻለናል አላለም ደሳሌ ጫኔ የሚባል የንጭቅ ልጅ ያለ ያገሬ ሰው የነማ እንደው አባሮ ነበር እንጂ መሰንጠቅ በከሰራ ለዚህ ሽጉጥም አለዋጣለት ይብላይ ዘለቀ ልጅ ሽፈራው ገርባው ልጅ ይሄንንማ በባህር ከዘራ ነው እንጂ መቀመጫው ነርዶ ማባረ አብን የሚባል ወራዳ ያብይ አህመድ መንግስት እንዲቀጥል እስክንድር ታሰርኩ ብሎ አይገርማችሁ እስር ቤት ነው እኮ የተወዳደረ ነው እነዚህ ደግሞ ብልጽግና እንዲቀጥል ክርስቲያን ታደለ አሁን ፓርላማ ገቡና አስቀጥለው ብልጽግናን ጸጥ አሁን ደግሞ ትግሬ ይሻላል እኮ አሁን ከዚህ መንግስት ትግሬ ናፋቂ ስለሆንክ ነው የጎጃም ልጆች ግን አዲስ አበባ ቁምጣ ለባሽ ፋራ እየተባለ ይሳለቅበታል ገበሬው ማዳበሪያ አጥቶ ተሰዶ ጎጃሜው እንዴት ጎበዝ የትግሬ አፍቃሪ ልንሆን እንችላለን እንዴት ትግሬ እናመልካለን ጎንደሬው ደግሞ ያማሽ ፖለቲካ ደመቀ ዘውድ የሚባል አጋሚ ተሸክሞ የሚንገዳገድ የንጉስ ልጅ ሆነው ስጋ ተሸክሞ ላገኘው ተሻገርና ለደመቀ ዘውድ የሚባል አጋሚ ቂጡ እየተንቀጠቀጠ የንጉስ ልጅ ለባሪያዎች ስጋ ተሸክሞ ጂያኖ ለብሰው የቴዎድሮስን ይቆርጣሉ የጎንደር